ጋብዣቸዋለሁ። ሞቅ ባለ ሞራል ልባካችሁ ጋብዙልኝ። 10 አለቃ ጌታቸው ታረቀኝ ባካችሁ ሞቅ ባለ ሞራል በድምፅ ጋብዙልኝ። አመሰግናለሁ። እንደምን አላችሁ? የተከበራችሁና የተወደዳችሁ የራስ ቢትወደድ መንገሻ 5ኛ ክፍለ ጦር የበላይ አመራሮች እንዲሁም የቡሬ ዳሞት ደጃች አስቦ ቡሬ ዳሞት ብርጌድ አመራሮችና አባላት እንዲሁም የወንበርማ የብርጌድ አመራርና የሻለቃ አመራሮች የተከበራችሁና የተወደዳችሁ የቁጭ አካባቢ ማህበረሰብ እንኳን ለዚህች ለተቀደሰች ቀን በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። በመቀጠል ይህንን እርቅ ለማሳካት ስትወጡ ስትወርዱ የነበራችሁ የሀገር ሽማግሌዎች፣ የሃይማኖት አባቶች እንዲሁም ከጎናችን ሆናችሁ ስታማክሩን በሐሳብም በእርቁ ቦታም በመገኘት የተለያየ ዋጋ እየከፈላችሁ የነበራችሁ የብርጌዱ አመራርም ሆነ የክፍለ ጦሩ አመራሮች ላቅ ያለ ምስጋናዬን በትግሉ ስምና በብርጌዱ ስም ማመስገን ፈልጋለሁ። አመሰግናለሁ። ከዚህ በመቀጠል አገር አቆራርጣችሁ ይህንን እርቅ ሲሳካ ደስ ብሎናል በማለት ስለዚህ ትግል ዋጋ እየከፈላችሁ ያላችሁ የኛ ትውልድ ኦርኬስትራ የአማራ ፋኖ በጎጃም የኛ ትውልድ ኦርኬስትራ ባንዶች ከልብ በብርጌዱ ስም ማመስገን ፈልጋለሁ። ከዚህ በመቀጠል ብዙ ዋጋ ያስከፈለን ብዙ ጊዜ የጎተተን ብዙ ጠባሳ ጥሎብን ያለፈ ትላንትና በመዋቅም ይሁን ባለመዋቅ የተሰሩ ስህተቶች ናቸው። እነዚያ ስህተቶች እንዳይደገሙ ለአንዴና ለመጨረሻ ጊዜ ዋጋ ከፍለን ወደ ኋላ ላንመለስ በእርቅ ደምድመናል። እርቅ ሲያልቅ ወደፊት የሚጠብቀን ፊት ለፊታችን ላይ ያለ አንድና አንድ ጠላት አለብን። ያንን ጠላት ብቻ ይሆናል ትኩረታችን። ከኋላችን የምናስበው የሚያሳቅቀን ነገር የለም። ከኋላችን ያለው ነገር ሰላም ነው። መደበቂያ መሸሸጊያ አልፎ ተርፎ አብሮ የሚወድቅ አብሮ የሚነሳ ምሽግ ላይ አብሮ የሚገባ ወንድሞችን አግኝተናል። እንኳን ደስ አላችሁ። በመቀጠል አጠቃላይ የቀጠናችን የወንበርማ ብርጌድና የቡሬ ብርጌድ በጋራ በመሆን በትስስር በዚህ ሳምንት 2 ሳምንት ውስጥ ዘመቻ መቶ ተራሮች ከፍተኛ ተጋድሎ ከ3 ከ4 ያላነሱ ከተሞችን በማስለቀቅ በቅርቡ ሰከላ ላይ ለነበረው ታምራዊ ጀብድ ለተሰራው ጀብድ የእናንተ ዋጋ ከፍ ያለ ሚናውን ተጫውቷልና ለራሳችሁ ሞቅ ያለ ሞራል። በመጨረሻ ማለት የምፈልገው ሳንዘናጋ ሳንንቀለፋ የሚጠብቀን የማይተኛ ጠላት አለንና ሁላችንም በርትተን ጠንክረን ያለብንን ፊታችን ላይ ያለን ጠላት ለማጥፋት ጠንክረን እንድንሰራ ማሳሰብ ፈልጋለሁ። ጠላት ሁልጊዜም አይተኛም። ጠላት በየቀኑ እቅድ ያወጣል። ጠላት በየቀኑ በየሰከንዱ የራሱን እንቅስቃሴ ያቅዳል። እኛ ደግሞ የተለቀቁ ከተሞቻችን የተሰጠን እድል የምንጨፍርበት የምንዘንጥበት ምንዝናናበት አይደለም። ጠላት ላይ እቅድ አወጣን አንገት የምናስደፋበት ነው። ስለሆነም ሁላችሁም እይታችሁ፣ ትኩረታችሁ፣ አመለካከታችሁ፣ አስተሳሰባችሁ ፊታችን ላይ ከሚጠብቀን ጠላት ጋር ይሆናል ማለት ነው። እኮራለሁ፣ እተማመናለሁ። ፊታችን ላይ ያሉ ከተሞችንም እናስለቅቃለን። በርቱ። አከብራችኋለሁ፣ ወዳችኋለሁ። አመሰግናለሁ። እሺ እጅግ አድርገን እናመሰግናለን። ይቅርታ በመሃል ገብቼ አንድ መልእክት ላስተላልፍ። መልእክት ሲሆን ይኸው ሐሳቡን ነው። 10 አለቃ ጌታቸው ታረቀኝ እንግዳ እንዲጋብዝልኝ ነው እዚህ ጋር ያስቀረሁት ወይንም እዚህ ጋር የቆየው እንግዳ እንዲጋብዝልኝ ነው። ያን ከማድረጌ በፊት ግን የሚጋብዝልኝ እንግዳ በዛው የመዝጊያ ንግግርም ጭምር ነው እንዲያደርግልኝ የሚጋብዘው። ምክንያቱም በሆታና በሽለላ በፉከራ በጋራ ጨፍረን የምንለያይ ስለሆነ
በጋራ ጨፍረን ወደ መዝጊያ ንግግር መሄዱ ትንሽ ለፕሮግራም አመቺ ስላልሆነ በመጀመሪያ የመዝጊያ ንግግሩን አስቀድመን ከዛ በኋላ እንደ መጨረሻ በእኛ ትውልድ ኦርኬስትራ ባንድ ፕሮግራም እንዲኖረን ነው መልእክት ማስተላለፍ የምፈልገው። አሁን በቀጥታ 10 አለቃ ጌታቸው ታረቀኝ እንግዳ እንዲጋብዝልኝ ድሉን እሰጣለሁ። እሺ፣ በድጋሜ አመሰግናለሁ እንድጋብዝም ስለተፈቀደልኝ። ምናልባት ከዓመታት በፊት በፖለቲካ ትግሉም በአፈሙዝ ትግሉም ቀደም አሪያ የዚህ ትግል መሰረት ከሆኑት ወንድሞቻችን መካከል ብዙ ፈተናዎችን ተጋፍጦ ለዛሬዋ ለተቀደሰች ቀን እንድትበቃም በማማከር ዋጋ በመክፈል ትልቅ ድርሻ የወሰደው ወንድሜ የ5ኛ ክፍለ ጦር ዋና ሰብሳቢ ወንድሜ ኢንጂነር ዘውዳለም አዱኛ የክፍለ ጦር ዋና ሰብሳቢ ወደ መድረክ መጥቶ የመጨረሻውን ሐሳብ እንዲሰጥልን እጋብዛለሁ። አመሰግናለሁ። አላችሁ በጣም አመሰግናለሁ። የተከበራችሁ ለዚህች ቀን ልዩ እንግዳ የሆናችሁ የጣቦና የሶምቶ ማህበረሰቦች፣ የቁጭና የአካባቢው ማህበረሰቦች እንዲሁም የራስ ቤት ወደድ መንገሻ አቲከም የበላይ አመራሮችና እንዲሁም አባላት በታሪኩ ትልቅ ታምር ሲሰራ የነበረ ከ500 ዓመት በፊት በዚህ ቀጠና በኩል ትልቅ ስራ የሰራ እንዲሁ የኦሮሞ ወራሪ ሰራዊት በኦሮሞ ስም የነገሱ ነገስታት ተነስተው ይህን ህዝብ ዳግም ሊያጠፉ በነበረበት ሰዓት ይሄን ቀጠና ያተረፈልን ደጃች አስቦ፣ ይህ ትልቅ ስም ነው። እዚህ ቀጠና ውስጥ የደጃች አስቦ ብርጌድ ዋና መሪ 10 አለቃ ጌታቸው ታረቀኝ እና አመራሮችና አባላት እንዲሁም በቀጠናችን ውስጥ ትልቅ ታምር ሲሰራ የነበረ እዚህ ቀጠና ውስጥ ለፋኖ መመስረት መሰረት የነበረው ለሰፊነህ ሻለቃ አባላት፣ ለአባይ ሻለቃ አባላትና ክቡራትና ክቡራን እንዲሁም የትግላችን ቀለም በአዲስ መልኩ በመቀባት ታሪኮቻችንን በመዘከር ወታደሩን በማጀገን ወደ ጦር ሜዳ በተሻለ መልኩ ሂዶ ድል እንዲነሳ ከፍተኛው ሚና እየተጫወተ ያለው ለአማራ ፋኖ በጎጃም ለኛ ትውልድ ኦርኬስትራ ዋና አስተባባሪ አርቲስት ብቻ አይደለም፣ ምርጥ ተኳሽ ለሆነው ለፋኖ ማርሸት ገብርሸት ቢተው እንዲሁም አባላት እንኳን ለዚች ለተቀደሰችው ቀን በመካከላችን ክፉ ሴራ ሰርተው በመካከላችን መለያየትን በመፍጠር በመካከላችን ደባ በመስራት በመካከላችን ህዝብና ህዝብ በማጣላት እኛም በእኛ ሲያናክሱ ለነበሩት ክፉ ስራ ለሰሩት ዛሬ ለመሬት ውስጥ ለገቡት ለጠላቶቻችን እንዲሁም ለኛ ደስ ስላለን ለሁሉም ማህበረሰብ እንኳን አደረሳችሁ ማለት እፈልጋለሁ። ንግግሬን በቤተ ክርስቲያናችን ሊቃውንት ንግግር እጀምራለሁ። ክርስቶስ 6 ነገሮችን ይጠላል ይላል፣ 7ኛውን ግን አምርሮ ይጠላል ይላል። አንደኛው ትዕቢተኛ ዓይንን ይላል። ትዕቢተኛ ዓይን ማለት ደሃ ነው፣ ሀብታም ነው፣ ትንሽ ነው፣ ትልቅ ነው፣ ምሁር ነው፣ መሀይም ነው፣ አርሶ አደር ነው፣ ምሁር ነው ብሎ ከፍና ዝቅ አድርጎ የሚያይን ትዕቢተኛ ዓይንን ይጠላል ይላል። ሁለተኛ ክፉ ነገርን የምትናገር ክፉ ሐሳብን የምታሰራጭ በወንድሞች መካከል ክፋትን የምትዘራ ምላስን ይጠላል ይላል። ሶስተኛ እንደዚህ እንደ ህዝብ ፍትሃችንን ለነጠቁን፣ እኩልነታችንን ለነጠቁን፣ ነፃነታችንን ለነጠቁን ፈጣሪ ነፃ አድርጎ ፈጥሮን ሳለ ባሪያ እንድንሆን ለፈቀዱት ሳይሆን የንጹሃንን ደም ለምታፈስ ክፉ እጅ ይላል። አራተኛ ወደ ክፉ ጎዳና የምትመራንን እግር ይላል። 6ኛ ክፉ ሐሳብን የምታስብን ልብን ይላል። ይሄ ጠቅላላ ውጤት እስከዛሬ ባለፉት 1 ዓመታት ውስጥ እዚህ ቀጠና ውስጥ ጠላት በዚህ ልክ ተንሰራፍቶ ማህበረሰባችንን ነፃነቱን እየገፈፈ ታላላቆቻችንን እየገደለ ማህበረሰቡን እየጨፈጨፈ እንዲኖር ያደረገን በክፉ ሐሳባቸው በውስጣቸው ክፉ ሐሳብ ያሰቡ በልባቸው ክፉ ያሰቡ
እነዚህ ናቸው። ሰባተኛው ግን ምን ይላል? ክርስቶስ አምርሮ የሚጠላው በወንድሞች መካከል መከፋፈልን የሚፈጥር ይላል። ስድስቱን አይታችኋቸዋል። ከዚህ ሁሉ ግን በወንድሞች መካከል መከፋፈል የሚፈጥር ወዮለት ይላል። ይህ ማለት ለምሳሌ በወንድሜ ጌታቸው መካከልና በእኔ መካከል፣ በገብርሸትና በበላይነህ መካከል፣ እዚህ ባለው ወንድም በአንዱ ወንድምና በአንዱ ወንድም መካከል፣ በማህበረሰብና በማህበረሰብ መካከል፣ ከፍ ሲል በኦሮሞ ማህበረሰብና በአማራ ማህበረሰብ መካከል ክፋት እየዘሩ በመካከላችን ክፍተት እየፈለጉ ስንጥር እየፈለጉ ሲያጣሉ ሲያጋጩ የነበሩትን ክርስቶስ አይወዳቸውም፣ እጅግም አምርሮ ይጠላቸዋል ይላል መጽሐፍ ቅዱስ ነው። እዚህ መካከል ውስጥ እንዲህ ያለ ልቦና ያለው አሁንም በክፋት እዚህ ውስጥ የቆመ ሰው ካለ ወየውለት። እያስቀየመ ያለው እዚህ ውስጥ በአይነ ስጋ የምናየውን እኛን ሳይሆን ሁሉንም በመዳፍ ውስጥ አድርጎ እየተመለከተ ያለውን ክርስቶስን እያስቀየምን እንደሆነ ማወቅ አለባችሁ። ምክንያቱም ቅድም መቶ አለቃ አስቻለው ማነው ስማቸው እየተናገረ ነበር። አሁንም ይህን እርቅ ውስጥ የጠላት አጀንዳ ተቀብላችሁ አሁንም ለማፍረስ ሴራ የምትሰሩ ግለሰቦች ወይም ቡድኖች ልትኖሩ ትችላላችሁ ተብሏል። እዚህ ውስጥ ሁሉም ንጹህ ሆኖ አልመጣም። አንዳንዱ የእርቁን ሁኔታ ለማየት የመጣ፣ አንዳንዱ ደግሞ አጨራረሳቸው ምን እንደሆነ ለማየት የመጣ፣ አንዳንዱ ደግሞ ለደግነት የመጣ፣ ደስ ብሎት የመጣ፣ በብዙ ምክንያት ውስጥ የተሰበሰበ አካል ሊኖር ይችላል። ስለዚህ እንዲህ ያለ አስተሳሰብ ያለው ሰው ካለ አሁኑ እግዚአብሔርም ልቦናውን ይስጠው ራሱንም እንዲያርም እፈልጋለሁ። ከዛ ውጭ ግን ማንን ነው የምንታገለው ነው መሰረታዊ ነጥቡ። ማንን ነው የምንታገለው? እኛ እየታገልነን ያለነው ቅድም እየተናገረ ነበረ መድረክ አስተዋዋቂው፣ መነሻችን አማራ መድረሻችን አማራ ስንል ኢትዮጵያን ጠልተን አይደለም። ኢትዮጵያ 80 ብሔር ብሔረሰቦች ያሏት ተባብረው የፈጠሯት ድንቅ ጎጆ ብዙ ታሪክ ያላት በውስጧ ብዙ ጦርነቶችን ብዙ ድሎችን ያሳለፈች ትልቅ ሀገር ናት። ስለዚህ ተባብረን የፈጠርናት ሀገር። ነገር ግን ኢትዮጵያዊ ነን ስንል አማሮች ነን እየተባለን ከምዕራብም ከሰሜንም ከደቡብም ከምስራቅም ተገፍተናል፣ ተገለናል። ስለዚህ በአማራነታችን ተተገደልን። አማራነት ስማችን በማዕተባችን ላይ ተደርጎ ተንጠልጥሎ የሚያስገድለ መታወቂያ ከሆነ እንደ አማራ እንቆማለን ብለን ካንቀላፋንበት ከተኛንበት የቀሰቀሱን የፕሮፌሰር አስራት ወልደየስስ የመንፈስ ልጆች እነ ብርጋዴር ጀነራል አሳምነው ጽጌ እና አርበኛ ዘመነ ካሴ እነ ምሬ ወዳጆ ሌሎችም በቀጠናችን ውስጥ ያሉ ጀግኖች ይህን ህዝብ ቀስቅሰው አንቅተው አደራጅተው ለዚህ ድል አብቅተውናል። አሁን በአፍሪካ ውስጥ አዲስ የፖለቲካ አስተሳሰብ በመያዝ አዲስ ሰራዊት በመያዝ በአፍሪካ ውስጥ በምስራቅ አፍሪካ አይደለም በአፍሪካ ውስጥ ልዩ ቡድን እየተቋቋመ ያለ በፋኖ መዋቅር ነው። ደስ ይበላችሁ። ከዛ ውጭ ፋኖ የሚባለው ለአማራ ብቻ የተሰጠ ስም አይደለም። አባቶቻችን ድንበር ያስከበሩበት የውጭም የውስጥም ወራሪ ሲመጣ በጋራ ሆነው ድንበር ያስከበሩበት ማህተም ሊያስበጥስ እስልምናን ኦርቶዶክስን ሊያጠፋ ሲመጣ በጋራ ተባብረው ያሸነፉበት ድንቅ ስም ነው። መገፋትን የማይወድ ነፃነት የሚወድ ሁሉ ፋኖ ነው። ስለዚህ በፋኖ ታሪክ ውስጥ የኦሮሞ ማህበረሰብ ከፍተኛ ድርሻ አለው። በነገራችን ላይ እኛ እየተዋጋን ያለነው የኦሮሞ ማህበረሰብን አይደለም። እዚህ መታወቅ ያለበት እየተዋጋን ያለነው በኦሮሞ ስም የነገሱ ክፉ ነገስታትን ነው። ዶክተር አብይ የኦሮሞን ማህበረሰብ አይወክልም። በኦሮሞ ማህበረሰብ ስም ግን የሚዘርፍ፣ በኦሮሞ ማህበረሰብ ስም ብሔሮችን የሚያጠፋ፣ በኦሮሞ ማህበረሰብ ስም የራሱን ዓላማ ለማሳካት የመጣ ሰይጣናዊ ሐሳብ ያለው ክፉ ሰው ነው። ስለዚህ የምንጠላቸው እንደነዚህ ካሉ ስብስቦች ነው። ስንጀምር ግን የጀመረው ዋና ጠላታችን በአማራ ስም ተደራጅተው መርጠናቸው ወንበር ላይ ያስቀምጠናቸው ሲገድሉን ለነበሩትን ነው። ሚሊሻ ፖሊስ አመራር አይደለም የመታ ነው ቀድመን። ስለዚህ የመጀመሪያው ጠላቶቻችን ከተባለ እዚሁ አማራ ውስጥ የነገሰውን ስንመታ ነው ውጤት ያመጣል። ስለዚህ የትኛውም ፖለቲከኛ በየትኛውም ታምር የፋኖን እንቅስቃሴ ሌላውን ብሔር ለመጨፍለቅ የመጣ ነው ቢል መጀመሪያ ያጠፋ ነው ደጃችን ላይ ያሉ ቆሻሾችን በመድፋት ነው።
ስለዚህ ትግላችን በኦሮሞ ስም ከነገሱ ክፉ ነገስታት ጋር እንጂ ከኦሮሞ ማህበረሰብ ጋር አይደለም። የትግሉ አጋሮችም ደጋፊዎችም ስለሆኑ ምክንያት ብትሉ እነ ራስ ጎበና ዳጬ፣ እነ ፊት አውራሪ ሀብተ ጊዮርጊስ ደነግዴ፣ እነ ሎሬት ጸጋዬ ገብረመድን፣ እነ አብዲሳ አጋ፣ እነ ጃጋማ ኬሎ የነበሩበት ድንቅ ፋኖች የነበሩበት ነው የኦሮሞ ማህበረሰብ። እኛ እኮ የበላይ ዘለቀ ልጆች ብቻ ነን፣ የአፄ ቴዎድሮስ ልጆች ብቻ ነን አንልም። የምየ ምኒልክ ልጆች ብቻ ነን አንልም። የራስ ጎበና ልጆችም ጭምር ነን። የፊት አውራሪ ሀብተ ጊዮርጊስ ደነግዴ ልጆች ጭምር ነን። የጃጋማ ኬሎ ልጆች ጭምር ነን። የአብዲሳ አጋ ልጆች ጭምር ነን። የአሉላ አባ ነጋ ልጆች ጭምር ነን። ስለዚህ አማራ ስንል ኢትዮጵያዊ ማለት ነው። እዛ ውጭ ግን በአማራነት ስም ገፍተን እየወሰድን 4 ኪሎ ካደረስናቸው በኋላ መልሰው የሚወጉሉን የትኛውም አስተሳሰብ ያላቸው አማራን መነሻችን አማራ መዳረሻችን ኢትዮጵያ ከሚሉ በሻንጣቸው ውስጥ የክፉ ሰነዶች ሰብስበው ከሚንቀሳቀሱ ሰዎች ጎን ግን እንዳልሆነን ይሄን አስረግጠን መነገር እንፈልጋለን። መነሻችን አማራ መዳረሻችን አማራ። ነገር ግን ይህ ስንል ግን ኢትዮጵያንም በዚያ ስሪት ውስጥ ምንሰራ መጀመሪያ ግን ራሳችን ምናድን ህልውና ውስጥ የህልውና ስጋት ውስጥ ያለን ህዝቦች ነን። ስለዚህ እየታገልን ያለው ምትይዙልኝ ከኦሮሞ ክፉ ገዢዎች ጋር፣ ከአማራ ክፉ ገዢዎች ጋር በአማራ ስም ከነገሱ፣ ከትግራይ ክፉ ገዢዎች ጋር በትግራይ ስም ከነገሱ ግለሰብ ምን ታገለው ደግሞ ለባህላችን፣ ለርስታችን፣ ለፖለቲካ ህልውናችን፣ ለኢኮኖሚ ህልውናችን ብቻ የመጨረሻው ደረጃ ስለደረሰ ምን ባሪያ ሆናችሁ እንኳን አትኖሩም፣ ካልገደልናቸው አናርፍም ካሉ ነገስታት ጋር እንጂ እኮ ርስታችን ተነጥቀና ዝም አለን። በኢኮኖሚ በድለውና ዝም አለን። በፖለቲካ ነጥቀውና ዝም አለን። መጨረሻ ግን አትኖሩም አሉ። ስለዚህ እኛ ደግሞ ለዓለመጥፋት እየሰራን ያለን ህዝቦች ነን። እዚህ ያለው ማህበረሰብ ይህን ማስረዳት ለቀባሪ ማርዳት ነው። ስለዚህ እየታገልን ያለውን ትግል ከኦሮሞ ማህበረሰብ ጋር እንዳልሆነ ምናልባት በተሳሳተ ግንዛቤ ውስጥ ያላችሁ እዚህ አካባቢ ውስጥ ውህድ ማንነት ያላቸው እኔ በጣም ነው የሚደንቀኝ። የኦሮሞም የአማራ ማንነት ያለው የታደለ ኢትዮጵያዊ ማለት እኮ ነው። አማራም ስትሆን ኦሮሞም ስትሆን የታደለ ሁለት ታሪክ አለ። ውህድ ማንነት ያላቸው ህዝቦች ናቸው። ስለዚህ በዚህኛውም በኩል የነበራችሁ በዛኛውም በኩል ሳታቁም አቃችሁም ስታጠፉ የነበራችሁ ግለሰቦች ከዛሬ በኋላ እንድታቆሙ እንፈልጋለን። ስለዚህ ይችን ቀን ግን በተሻለ መልኩ ክፍለ ጦሩም የአማራ ፋኖ በጎጃም ሲሰራበት ቆይታ፣ ነገር ግን የደጃች አስፎ ቡሬ ዳሞት ብርጌድ ከፍተኛውን ድርሻ ይወስዳል። ለዚህ ደግሞ ከፍተኛ ዋጋ ሲከፍሉ ለነበሩ በተለይ በ10 አለቃ ጌታቸው ታረቀኝ ውስጥ ሆናችሁ ስትሰሩ የነበራችሁ አመራሮችና አባላቶችን በጣም አድርጌ ማመስገን እፈልጋለሁ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። አመሰግናለሁ። እሺ፣ እስኪ ባካችሁ ሞቅ ባለ ሞራል ወደ ቦታቸው መልሱልኝ። ሞቅ ባለ ሞራል ወደ ቦታቸው መልሱልኝ። 10 አለቃ ጌታቸው ታረቀኝና ሞቅ ባለ ሞራል ያሳቸዋል።